ሰላም ውድና የተከበራችሁ የቻናል ተከታታዮች በተለይ ደግሞ የጋት ኤግዛም ተፈታኞች በዚህኛው ቪዲዮ ያመጣውላችሁ ህይወታችሁን ቀለል የሚያደርግ ብቻ ሳይሆን የነገውን ፈተና የማለፍ ፕሮባቢሊቲያችሁን የሚወስን እጅግ ልዩ የሆነ የኤአይ ወይም አርቲፊሻል ኢንተለጀንስ የሆነ ማንኛውንም ጥያቄ መልስ የሚሰራ ልብ ብላችሁ አዳምጡ። ማንኛውንም ጥያቄ ግራፍ ሊሆን ይችላል፣ ቴብል ሊሆን ይችላል፣ ፓራግራፍ ሊሆን ይችላል፣ ኮሽን ሊሆን ይችላል፣ ፎርሙላ ሊሆን ይችላል። እንዴት ነው የምትሰጡት፣ እንዴት ነው የምታስገቡለት የሚለውን ቴክኒክ ነው ማሳያችሁ። እሱን ካወቃችሁ ምንም ችግር የለውም። ለሰው ልጅ ያሳ ማጥመድን ቴክኒክ ነው የምታሳየው። አሳ እያጠመድክ እያወጣህ እንድትሰጠው ሳይሆን ያሳ ማጥመጃውን ቴክኒክ ካሳየው ራሱ ገብቶ አሳውን ያወጣል ነው። በጣም ትጠቀሙበታላችሁ። በተለይ የነገውን ፈተና ህይወታችሁን በአንድ ሌሊት ቀይሮት የሚያድር ፕላትፎርም ነው የምነግራችሁ። እንዴት ትጠቀሙበታላችሁ መቼና የት እሱን እናንተ ታውቃላችሁ። ፈተና ላይ ግን በዚህ ፕላትፎርም እንጠቀማለን ብላችሁ ተይዛችሁ ውጤታችሁ እንዳይበላሽባችሁ ይሄን ከወዲሁ እያሰባችሁበት እኔ የምነግራችሁ አሁን የሚያሳያችሁ ቤታችሁ ዛሬ አዳር ጧት በማንኛውም ሰዓት ጥያቄ ከብዷችሁ ሪቫይዝ ማድረግ ስትፈልጉ መልሱን ማየት ስትፈልጉ ከፈተና ውጭ ራሱ መልሱን ማየት ስትፈልጉ አስገቡለት ይሰራላችኋል የሚለውን ለማሳየት ነው። ከዛ በፊት ግን የተላኩልኝ ጥያቄዎች አሉ። እነዚህን ጥያቄዎች በአስቸኳይ መልሱን ስራልን እንፈልጋቸዋለን የሚል መልእክት ነው። እንግዲህ ከሚያነቡ የጋት ኤግዛም ከሚዘጋጁ ተማሪዎች የተላኩልኝ ጥያቄዎች ናቸው። እነሱን ሰራና ቻት ጂፒቲ ፎር ኤግዛም የሚባል የት እንደምታገኙት እንዴት እንደምትገቡ ታሱን ነው ማሳያችሁ። እነዚህን ጥያቄዎች ግን ማስቀደም ስላለብኝ አብረን እንስራቸው፣ አያቆዩንም። አቶ አበበ buys an old refrigerator for ብር 4700 and spend ብር 800 on its repair. If he sells the refrigerator for ብር 5800 what is his gain percent? ምንድነው የሚለው? አቶ አበበ የሚባል ሰው ነበረ። ፍሪጅ በ4700 ብር ገዛ። ዘን ለማስጠገኛ 800 ብር ከፈለና እንዳጋጣሚ ፍሪጁን በ5800 ብር ሸጠው። ያገኘው ትርፍ በፐርሰንት ሲሰላ ስንት ነው? ቬሪ ሲምፕል ነው። እንግዲህ ተማሪዎች ለምን እንደፈለጉት አላቅም፣ ብቻ ይሄው ጥያቄውን ሰራውላችሁ ነው። ካልኩሌት ቶታል ኮስት ኦፍ ዘ ሪፍሪጀሬተር አጠቃላይ ስንት አወጣ? ይሄ መደመር ነው። በጣም ቀላል ነው። 4700 የተገዛበት ነው። ማስጠገኛ 800 ብር ከፍለዋል። ዘን በአጠቃላይ ሲደመር ይሄን ብር አወጣ ማለት ነው። ግን ስንት ነው ያለው? ሴሊንግ ፕራይስ አለ፣ ቶታል ኮስት አለ፣ ማቀናነስ ነው። ስለዚህ ከ5800 ሲቀነስ 5500 ማለት ነው። የሸጠበት ዋጋ አለ እዚህ ጋር ሪፍሪጀሬተሩን የሸጠበት ዋጋ ይችኛዋ ማለት ናት። 5800 ሲቀነስ 5500 ዘን ብር 300 ይቀረዋል ማለት ነው። ትርፉ ይሄ ነው። ተረፋት ብር ይችናት። ስለዚህ ያተረፈውን ብር ለማግኘት ያተረፈው ብር ያ ማለት 300 ብሩ ማለት ነው። 300 ብር ሲካፈል ለአጠቃላይ 5500 አጠቃላይ ላወጣው ወጪ ማለት ነው። የ5500 የገዛበት እና ያስጠገነበት ነው። ፐርሰንት ሲሰላ 5.5% 5.45% ትርፍ አለው። ይሄ ደግሞ ምርጫ ላይ የለም ማለት ነው። ይሄ ምርጫ ላይ ስለሌለ መልሱ ዲ ነን ይሆናል። መልሱ ዲ ነን ይሆናል ማለት ነው። የዚህ መልስ ዲ ነን ነው የሚሆነው። ቪዲዮውን ፓውዝ እያደረጋችሁ እናንተ ራሳችሁ መስራት ትችላላችሁ። አንዳንድ ጥያቄዎች ላይ ባይዘው ከዚህ በፊት ከሰራውላችሁ ላይ አንዳንዶች ላይ ስህተት አለ። እኔም አክሴፕት አድርጌያለሁ። በተለይ ሪሌሽንሺፕ ላይ የእንግሊዘኛ ላይ የሰራውላችሁ ማለት ነው። ይሄ አናሊቲካል ሪዝኒንግ ላይ የሆነ አጎት ነው ምንድነው እና በርቀት በጣቱ አመላከተና እንደዚህ ያላት የሚል ጥያቄ አለ። ይሄ ብለድ ሪሌሽንሺፕ የሚያሳይ ማለት ነው። እሱ ሰን ነው የሚሆን። ትክክል ነው፣ ሰን ነው የሚሆነው። ደግማችሁ ቸክ አድርጉት። ሌላው ማዘር ኢላውን የሆነ ቦታ ላይ ስተረጉም የእንጀራ እናት ብዬ ነበረ። እሱ ስህተት ነው። ማዘር ኢላው የምንለው የሚስት ማዘር ኢላው ማለት በጋብቻ ያሉ ሰዎች ለምሳሌ ወንድ ከሆነ የሚስቱ እናት ማዘር ኢንሎ ትባላለች። ሴት ከሆነች የባሏ እናት
ማዘር ኢንሎው ትባላለች ማለት ነው። ፋዘር ኢንሎውም ተመሳሳይ ነው። ሴት ከሆነች የባሏ አባት ፋዘር ኢንሎው ነው። ወንድ ከሆነ የሚስቱ አባት ፋዘር ኢንሎው ይሆናል ማለት ነው። ባጭሩ በጋብቻ የተገኘ እንደማለት ነው። በጋብቻ የተገኘ የሚስትህ አባት ላንተም አባትህ ነው፣ ግን ፋዘር ኢንሎ ነው የሚባለው። የሚስትህ እናት ላንተም እናትህ ናት፣ ግን ማዘር ኢንሎ ነው የምትባለው። በጋብቻ የተገኘች ነው። በዛ እንዲታረም ለማለት ነው። ሌሎችም ካሉ ብዙዎቻችሁ ኮሜንት ላይ ስለጻፋችሁልኝ እኔም አክሴፕት አድርጌያቸዋለሁ። አሁን እንቀጥል። ሌላኛው ጥያቄ አይ ቲንክ ይሄኛው ነው። ይሄ ጥያቄ በተደጋጋሚ ጋት ኤግዛም ላይ መጥቷል። ይሄ የባቡር መስመር ምናምን የሚል ነገር ጥያቄ ማለት ነው። አንዴ ራስ እናርጋትና ስለዚህ ምንድነው የሚለው ይሄ ጥያቄ train run at the speed of 72 km per hour and cross 250 meter long platform in 26 seconds. What is the length of the train ነው የሚለው። ይህን ጥያቄ ለመስራት መጀመሪያ እዚህ ጋር length of the train cross ያደረገው በሜትር ስለሆነ ሁለት አይነት ዩኒቶች አሉ። እዚህ ጋር እንደምትመለከቱት ሁለት አይነት ዩኒት፣ እዚህ ጋር በሜትር አለ፣ እዚህ ጋር በኪሎ ሜትር አለ። ስፒዱ በኪሎ ሜትር ነው፣ ክሮስ ያደረገው ደግሞ በሜትር ነው። የመጀመሪያው ስራችን ወደ ተመሳሳይ ዩኒት እንቀይራቸዋለን ማለት ነው። ስለዚህ ይሄን 1 ኪሎ ሜትር ፐር አወርን ወደ ሜትር ፐር ሰከንድ ስንቀይረው ስንት ይሆናል? ምን እዚህ ጋር እንደምትሉት ይሄኛው ሜትር ነው፣ እዚህ ጋርም የተቀመጠው ሰከንድ ነው። ተመሳሳይ ዩኒት እንዲኖራቸው ማድረግ ነው። ሶ ይሄ ሲቀየር የሚገርማችሁ 5/18 ሜትር ፐር ሰከንድ እየተጓዘ ነው ማለት ነው። ይሄ ሲቀየር 1 ኪሎ ሜትር ፐር አወር ማለት 1 ኪሎ ሜትር ፐር አወር ማለት 5 ሜትር ፐር 18 ሰከንድ ማለት ነው። 5 ሜትር ፐር 18 ሰከንድ እንደማለት ነው ሲቀየር ማለት ነው። ሲቀየር ስለሚያካፍለው የኛው ሰከንዱ ስለሚያካፍለው ይቀንሳል ማለት ነው። ምክንያቱም እነዚህን እናጣፋቸዋለን። ሁለቱ በዚህ ይጣፋል፣ 0 በ20 ይጣፋል። እዚህ ጋር 20 በ20 ስናጣፋው 10/36ኛ ይሆናል። ስናቃልለው 5/18ኛ ነው። የተለያየ ዩኒት ስላላቸው እዚህ ጋር ሜትር ነው፣ እዚህ ጋር ሰከንድ ነው። እንዴት አካፈልናቸው የሚል ጥያቄ ሊነሳ ይችላል። ይሄ ባናካፍለውም እንኳን ምንም ችግር የለውም። ይሄ እነዚህ ጋር ብናመጣው 72000 ይሆናል። ይሄኛው ደግሞ አወር የሚለው ደግሞ 3600 ይዞ ይመጣል። ዞሮ መጨረሻ ላይ ውጤቱ ይሄ ነው የሚሆነው ማለት ነው። ይሄ ነው የሚሆነው። ሶ therefore the speed of the train 72 የነበረውን በዚህኛው ስንቀይረው 5/18ኛ የሚሆነው ወደ 72 ስናባዛው ማለት ነው 20 ሜትር ፐር ሰከንድ ነው። እቺ እንዴት ነው የመጣቸው መሰላችሁ? አንዴ ይችን ላሳያችሁ። ብዙም ሶፊስቲኬትድ የሆነ ካልኩሌሽን የለውም። ይሄኛው 72 ኪሎ ሜትር ፐር አወር ነው የተጓዘው። 72 ኪሎ ሜትር ስለዚህ 72 ኪሎ ሜትር ፐር አወር ይሆናል። በቀጥታ እንኳን ብንቀይረው በ1000 ብናባዛው 72000 ይመጣል ማለት ነው። ወደ ሜትር ሲቀየር 72000 ሲካፈል የደቂቃውን ደግሞ ስንቀይረው ፐር አወር የነበረው ወደ ሰከንድ ሲቀየር 3600 ይመጣል። 3600 ይመጣል ማለት ነው። ዘን 20 በ20 ማጣፋት ነው። 720ን ለ36 ስታካፍሉት በቀጥታ መልሱ 20 ነው የሚመጣው ማለት ነው። 20 ነው የሚመጣው ማለት ነው። ስለዚህ ቅድም የነገርኳችሁ ላይ ባታቃልሉትም ችግር የለውም፣ አቃላችሁም ብትሄዱ ይመጣል ያልኳችሁ ይሄኛውን ለማሳየት ነው።
ስለዚህ 20 ሜትር ፐር ሰከንድ እየተጓዘ ነው ማለት ነው። ስፒዱ ሲቀየር 20 ሜትር ፐር ሰከንድ ነው። ዲስታንስ ማለት ስፒድ ታይምስ ታይም ነው። ይሄ ፊዚክስ ላይ እናውቀዋለን። 20 ሜትር ፐር ሰከንድ ሲባዛ በ26 ሰከንድ እቺ 26 ሰከንድ ከየት መጣች? እዚች ጋር በ26 ሰከንድ የሆነ ፕላትፎርም ለማቋረጥ በ26 ሰከንድ ነው ማቋረጥ ያለበት የሚል ስለተሰጠ፣ ስለዚህ ይሄን ስናባዘው 520 ይመጣል ማለት ነው። 520 ሜትር ይመጣል። የመጀመሪያው በቃ ይችን ስራ ከሰራናት እዛ በኋላ ያለው ቀላል ነው የሚሆነው ማለት ነው። ሌንግዝ ኦፍ ዘ ትሬን ማለት ቶታል ዲስታንስ የተጓዘው ሲቀነስ የሌንግዝ ኦፍ ፕላትፎርሟ እሱ ክሮስ ያረጋት ማለት ነው። ክሮስ ያረጋት እሷን ስናቀናንስ 520 ነው አጠቃላይ የተጓዘው 520 ነው። ዲስታንሱ የተጓዘው 520 ሜትር ነው። ሲቀነስ 250 ሜትር ደግሞ ይችኛዋ ነች። 250 ሜትር ይችናት ፕላትፎርሙን ክሮስ ለማድረግ የሄደባት ማለት ነው። ስለዚህ ስናቀናንሰው ቀሪው ዲስታንስ የባቡሩ ርዝመት 270 ሜትር ነው ማለት ነው። 270 ሜትር የባቡሩ ርዝመት ይሆናል። እንደዚህ አይነት ጥያቄ በጣም ብዙ አለ። በቃ አትሊስት 3 ጠብቁ። ከነገ ጋት ኤግዛም ላይ እንደዚህ አይነት ጥያቄዎች 3 በትንሹ ይመጣል ማለት ነው። ኦኬ ሌላው the average of 5 consecutive positive integers is 27. If one number is excluded, the average become 25. What is the excluded number ነው የሚለው። የአምስት ተከታታይ ቁጥሮች አቨሬጃቸው 27 ነው። አንዱ ኤክስክሉድድ ሲሆን ግን 25 ይሆናል። ያወጣነው ቁጥር ወይም ያላካተትነው ማነው ነው። ጊዜ ለመቆጠብ ያክል እዚህ ጋር እንደዚህ የምጽፈው ላይነበባችሁ ስለሚችል በኮምፒውተር ጽፌ ሙሉውን አምጥቼላችኋለሁ። ስለዚህ አምስቱን ኮንሲኬቲቭ ነምበር እንደዚህ እናርጋቸው። የመጀመሪያው ኤክስ ነው። አምስቱን ቁጥሮች ስንጽፍ የመጀመሪያው ኤክስ ነው። ሁለተኛው ኤክስ ፕላስ 1፣ ሶስተኛው ኤክስ ፕላስ 2 እያደረግን እስከ ኤክስ ፕላስ 4 ድረስ ይሄዳል ማለት ነው። መጀመሪያዋ ኤክስ ናት፣ መነሻችን ናት። ኮንሲኬቲቭ ስላለ አንድ እየደመርን ስንሄድ ሁለተኛው፣ ሶስተኛው፣ አራተኛው ድረስ እንሄዳለን ማለት ነው። ያ ማለት እዚች ጋር የተቀመጠችው ናት። ድምራቸውን ለመደመር the average of 5 integers given us 27 ተሰጥቶናል። እዚች ጋር 27 ናት ብለናል። ስለዚህ ድምር 27 ሲባዛ በ5 አርጎት ነው ይሄ የመጣው ነው። እንዴት መጣ? አሁን ይችን ላሳያችሁ ፈልጋለሁ ብዙም ስለማታቆየን። ኦኬ ሶ የዚህ መልስ እንዴት ነው የመጣው? አቨሬጅ ማለት አቨሬጅ እኩል ይሆናል ቶታል ኦብዘርቬሽኖቹ የቶታሉ ሲደመር ወይም ሰም ማለት ነው። ቶታል ሲካፈል ለቶታል ኦብዘርቬሽን ማለት ነው። ወይም ደግሞ የተሻለ ፎርሙላ ልጻፍላችሁ። አቨሬጅ ብዙ ጊዜ ያው ብዙዎቻችን ስለምናውቀው በጣም ሲምፕል ነው፣ ግን በተሻለ ፎርሙላ ለመጻፍ summation of each observation ሲካፈል ቶታል ኦብዘርቬሽን ማለት ነው፣ ወይም ኤን የምንለው ማለት ነው። ኦብዘርቬሽኖቹ ድምር ሲካፈል ለአጠቃላይ ለኦብዘርቬሽኖቹ ብዛት። ስለዚህ አቨሬጁ ተሰጥቷል። እዚህ ጋር 27 ተሰጥቶናል ይሆናል። እያንዳንዳቸው ድምር አልተሰጠንም። ኤክስ ሲካፈል ኦብዘርቬሽን ደግሞ ብዛታቸው ተሰጥቶናል። ዛቭሬጅ ተብሎ ተሰጥቷል። የኦብዘርቬሽኖቹ ብዛት ደግሞ 5 ናቸው። 5 ኮንሲኬቲቭ ስለሚል ለ5 እናካፍላለን። ስለዚህ ክሮስ ስናደርገው ኤክስ እኩል ይሆናል 75 ሲባዛ በ5
የመጣው እዚህ ነው እላቸዋለሁ። ይችኛዋ የመጣችው ከዛ ነው። ዘን ፋይንድ ዘ ሳም ኦፍ ፎር ኢንቲጀር ዌን ዋን ኢዝ ኤክስክሉድድ። ይሄም ቀላል ነው። አንዱ ሲጠፋ ሌሎቹ ስንት ይሆናሉ ነው። ይችን በ75 ሲባዛ በ5 ያደረግናትን 25 ናቸው ተብለናል። አቨሬጃቸው 25 ይሆናል ተብሎ ስለተቀየረ ስለዚህ ሶሪ ይችኛዋ 75 ያልኳችሁ 27 ለማለት ፈልጌ ነው። እዚች ጋር 27 ናት። ይቅርታ 27 ክሪክሮስ ስናረጋቸው 27 እዚች ጋር 27 ነው የሚሆነው ማለት ነው። ስናባዛ የመጀመሪያው ላይ ነው። ሁለተኛው ላይ አቨሬጃቸው አሁን 25 ስለሆነ 25 ሲባዛ በ5 ይሆናል ማለት ነው። 25 ሲባዛ በ5 100 ይመጣልናል። 100 ይመጣል ማለት ነው። ኤክስክሉድ የሆነውን ቁጥር ለማግኘት ከመጀመሪያው አቨሬጅ ላይ ሲቀነስ ሁለተኛው አቨሬጅ ላይ ማድረግ ነው። ስለዚህ ከ135 እዚች ጋር አግኝተናል። ሲቀነስ ሁለተኛው 100 ስናረገው ቁጥሩ 35 ነው። 35 ነው እላቸዋለሁ። ኦኬ አሁን በቀጥታ ወደ ዋናው ዓላማዬ ልሂድ። የመጣንበት 16 ደቂቃ አካባቢ አባክኜባቸዋለሁ። ማባከን ሳይሆን ሶሪ ላሳያችሁ ካሰብኩት ሌላ አስገብቼባቸዋለሁ ለማለት ነው። ስለዚህ ቻት ጂፒቲ ፎር ኤግዛም ብላችሁ ጻፉ። እዚች ጋር የመጀመሪያዋን ትነካላችሁ። ስለዚህ በኢሜላችሁ ሳይኒን ማድረግ ያስፈልጋል። ኢሜል ይጠይቃሉ። ያለ ኢሜል አይሆንም ማለት ነው። ስለዚህ እኔ አሁን ኦልሬዲ በእኔ ኢሜል ስለገባው ምንም ችግር የለውም። እናንተ እንደከፈታችሁት ኢሜላችሁን አስገቡ ይላችኋል። ኢሜል እና ፓስወርድ ታስገቡለታላችሁ። ከዛ ውጭ በጣም ሲምፕል ነው የሚሆነው ማለት ነው። ኦኬ ቻት ጂፒቲ ፎር ኤግዛም የሚለውን ከፍተናል። ስለዚህ ቻት ጂፒቲ ፎር ኤግዛም የሚለውን ለመጀመሪያ ጊዜ ስትከፍቱ ኢሜላችሁን ካስገባችሁለት በኋላ ፉል ኔም ይላችኋል። ፉል ኔም ለምሳሌ እኔን በዚህ መልክ መጻፍ እችላለሁ። ዴት ኦፍ በርዝ 12/12/1994 ልለው እችላለሁ። ኮንቲኒው። ይሄ በጣም ቀላል ነው፣ ምንም ችግር የለውም። ኢሜል ውጭ ሌላ ምንም አይጠይቃችሁም። ገባ ማለት ነው። አሁን ገብቷል። አብዛኛዎቹ በኢሜል ነው የሚሰሩት። ስለዚህ እዚህ ጋር እንደምታዩት የፈለጋችሁትን ጥያቄ መጠየቅ የምትችሉበት እዚች ጋር ይቺ ምልክት ፋይል አታች የምታረጉበት ነው። ሜሴጅም ከሆነ በሜሴጅ መጠየቅ ትችላላችሁ። ፎቶም ስክሪንሹት አድርጋችሁ ማስገባት ከፈለጋችሁም ትችላላችሁ። ለምሳሌ እኔ በጽሁፍ ላሳያችሁ። ፋይንድ ዘ ሰም ኦፍ 5 ኮንሲኩቲቭ ናቹራል ነምበር ምሳሌ ነው። ይሄ ምሳሌ ስለው ጽፎ ያመጣል ማለት ነው። ይሄው ደመራቸው እየሰራ ነው መልሱን። ጄኔራል ሩል አለ፣ ኤግዛምፕል ምናምን አለ። ስለዚህ ስንት ነው? 25 ነው። 25 ነው ይላል። ቀጥሎ ፋይንድ ዘ ሰም ኦፍ ዘ ፈርስት 100 ኢቭን ነምበር ለው ደግሞ የኢቭን ነምበሮችን ብቻ ከ1 እስከ 100 ያሉትን ደምሮ ያመጣልኛል ማለት ነው። ይኸው ሰርቶ መልሱን መጨረሻ ቁጭ ያደርጋል ማለት ነው። 10,100 ይላል። ኦኬ ይሄ የሚጻፍ ሲሆን ነው። ወይም ደግሞ ኮፒ ፔስት አድርጋችሁ የምትሰጡት ከሆነ ለምሳሌ እኔ አንድ ኮፒ ፔስት ላድርግና ከጥያቄ ማለት ነው ኦኬ አዲስ አበባ ዩኒቨርሲቲ ጋት ኤግዛም የሚላለኝ
ከዚህ ጥያቄ ኮፒ አድርጌ ልስጠው። በኮፒ እንዴት እንደሚሰራ እና በስክሪንሻት ደግሞ እንዴት እንደሚሰራ ላሳያችሁ ነው። ምሳሌ እዚህ ጋር አንዱን ጥያቄ ልውሰድ። ይህኛውን ጥያቄ ይሄ እንዳጋጣሚ ሲመጣ በስክሪንሹት ስለሆነ ኮፒ ማድረግ አልችልም። ስለዚህ የስክሪንሻቱን አሳያቸዋለሁ ማለት ነው። ይችን ትነኳታላችሁ። ፋይል አፕሎድ እናደርጋለን። እኔ ያስቀመጥኩት ፋይል አለኝ እዚህ ጋት ኤግዛም። ለምሳሌ የትኛውን ጥያቄ ልስጠው? አንደኛውን ጥያቄ ልስጠው። ሶሪ። ስለዚህ ምንድነው የምታደርጉት? ስክሪንሹት አድርጋችሁ ማስገባት ነው። ሶልቭ ኢት የሚል ጨምሩበት። ሌላ ምንም አያስፈልገው። ከዛ ራሱ መልሱን ሰርቶ ያመጣላችኋል ማለት ነው። ይሄው አሁን ቅድም እኔ ማኑዋል የሰራሁላችሁ ጥያቄ ነው። ሲሰራው ልዩነት የለውም መልሱ። አያችሁት? እንደዚህ ነበር የሰራ ነው። እሱም በዚህ መልክ ሰርቶ ያመጣላችኋል ማለት ነው። ሌላ ጥያቄ ልጨምርለት። አሁንም ሌላ ጥያቄ ለምሳሌ 18ኛ ጥያቄ እንዲሰራልኝ ፈለግኩ። ሶልቭ ኢት። አንዳንዴ ማሽን ስለሆነ ሰው ሰራሽ ስለሆነ ነገሮችን በሌላ መልኩ ሊተረጉምባችሁ ስለሚችል ቸክ ማድረግ ያስፈልጋል። ያው በዚህ መልክ ሰርቶ ያመጣዋል ማለት ነው። እንደ አዲስ ስክሪንሻት ማድረግ ከፈለግን ለምሳሌ እንዴት ነው ስክሪንሻት የምናደርገው? አንዳንዴ የማያውቁ ሰዎች ሊኖሩ ይችላሉ። ሞባይል ላይም ይሰራል፣ ኮምፒውተር ላይም ይሰራል። ስለዚህ ኮምፒውተራችሁ ላይ ስናፒንግ ትላለች። ኒው ለምሳሌ እችን ጥያቄ ስናፕ አረኳት። ስናፕ ካረኳት በኋላ ሴቭ አረጋታለሁ። ሴቭ በስናፕ ቱል ሴቭ ታደርጉና ታስቀምጡላችሁ ማለት ነው። የት ላይ? እናንተ የምታውቁት ቦታ ላይ አስቀምጡት። ሃምሳ አምስት ልበለው እዛው ያስቀመጥኩበት ቦታ ላይ 55። ከዛ በፍጥነት እዚህ ጋር ተገቡና በቀጥታ አፕሎድ ነው የምታደርጉለት። ስክሪንሻት የምታደርጉት ለምንድን ነው? ለመጻፍ ጥያቄውን ረዣዥም ከሆነባችሁ እዚህ ጋር ጽፋችሁ ለማዘዝ ረዥም ከሆነባችሁ ስክሪንሻት አድርጋችሁ በአንዴው ብትሰጡት ይሰራዋል ማለት ነው። ዘን ሶልቭን ባትሉት ጥያቄውን ራሱ ያውቀዋል። ግን ሶልቭ ኤት ምናምን ብላችሁ ዘዙት። ዋናው ትዕዛዝ ነው። እዚህ ጋር በትክክል ካላዘዛችሁት ላይሰራላችሁ ይችላል። ይሄው አሁን የዚህን ጥያቄ መልስ ሰርቶ ጨረሰ ማለት ነው። ዲ ነው እስከ መልሱ ነው የሚያስቀምጥላችሁ። ዲ ይሆናል በሚል ሰርቶታል። ቼክ አላረኩትም መልሱን እኔ። አንዳንዴ ቼክ ማድረግ ያስፈልጋል። ዝም ብላችሁ ራፍሊም ቢሆን ቼክ ይደረጋል ማለት ነው መልሱ። ስለዚህ በዚህ መልክ የምትፈልጉትን ጥያቄ ግራፍም መስጠት ትችላላችሁ። አሁን እኔ የሰጠሁት እንደዚህ አይነት ጥያቄዎችን ነው። በግራፍ የተቀመጠ ጥያቄ ካለ ራሱ እዚህ ጋር እስቲ ካለን ቼክ እናርግ። ግራፍ ካለው ከበድ ያለ ነገር ኮምፕሊኬትድ የሆነ ፎርሙላ ሁሉ ይሰራል። ይሄ ጥያቄ ግራፍ የለውም። እንግሊዘኛም ይሰራላቸዋል። የግድ ማትስ ብቻ አይደለም፣ እንግሊዘኛ ራሱ በደንብ ይሰራል ማለት ነው። አሁን ግራፍ እየፈለግኩላችሁ ነበር ቼክ ለማድረግ። ግራፍ ያለው ጥያቄ የለም።
ሶ እስኪ አንድ እንግሊዘኛ እንሞክረው። እስኪ ይችን 20ኛውን ጥያቄ ስናፕ እናርጋትና እንስራት። መጀመሪያ እኛ ሰርተን እናየዋለን፣ ከዛ ፐርፌክት መሆኑን እናያለን። The food in the cafeteria was rather dull dash highly nutritious ይላል። እዚህን መልስ አሁን ምን እንደሆነ ሰርቶ ያሳየናል ማለት ነው። እንደውም ከሰው ይልቅ የኛው አይሳሳትም፣ ማሽን ስለሆነ በጣም አኩሬት ነው የሚባለው ማለት ነው። 66 ላርገውና የዚህን መልስ አሁን ሰርቶ ያሳየናል። ግራፉንም እንደዚሁ ስናፕሾት አድርጋችሁ ከጥያቄው ማስገባት ነው፣ ራሱ ይሰራዋል ማለት ነው። ይሄው እስከ መልሱ ኤክስፕሌን ያደርገዋል። ፉድ was dull ኔጌቲቭ አስፔክት ነው ያለው። ሶ በት የሚለውን ይወስዳል ነው። ምግቡ ብዙ እንትን የሚል ነገር አይደለም ነው፣ ግን በጣም ኒውትሪሽየስ ነው። ኦር ሊሆን አይችልም፣ ፎርም ሊሆን አይችልም፣ ቱም ሊሆን አይችልም። ስለዚህ ተቃራኒ ነገር በስተኋላ ስላለ ይሄን ይወስዳል። ይሄውን 100% መልሱ ኮሬክት ነው። አያችሁት? በዚህ መልክ ይሰራል ማለት ነው። ፐርፌክት ነው፣ ምንም አይሳሳትም። ግራፍ ያለው ነገር ስላላገኘው ነው። እስኪ አንድ ካለ ልሞክርላችሁ። ግራፍ እንዴት እንደሚሰራ ማለት ነው። ግራፍ ሁሉ ይሰራል። ቴብል ብትሰጡት ይሰራል። ኢሜጅ ብትሰጡት አናላይዝ ያደርጋል። ምንም የሚከብደው ነገር የለም ማለት ነው። ምንም የሚከብደው ነገር የለም። ምናልባት እዚህ ውስጥ ስናፕሾት የሆነ ግራፍ ካለኝ ላይላችሁ ነበር፣ የለም። ሶ ችግር የለውም። ግን ይሄን ሙሉን ብትሰጡት አናላይዝ ያደርገዋል። ብዙ ጥያቄ ብትሰጡትም ሊሰራላችሁ ይችላል። ኢንዋይስ መንገዱ ይሄ ነው፣ ተጠቀሙበት። በጽሁፍም አንዳንዴ በጽሁፍ ለምሳሌ ቀለል ያለ ነገር what is the antonym of good ሲምፕል ነው፣ ዝም ብዬ የጠየቅኩት ብለው መልሳል ማለት ነው። ፈጣን ስለሆነ ብዙ አይነት ሊሆን ይችላል። ምርጫ ለምሳሌ በምርጫ ከሆነ ምርጫውን ፐርፌክትሊ ያስቀምጥልናል ማለት ነው። ሶ ባጭሩ ምንድነው እዚህ ጋር ይሄን ፕላትፎርም ተጠቅማችሁ ማንኛውንም የከበዳችሁትን ጥያቄ የከበዳችሁትን ብትሰጡት መልሱን በትክክል ነው የሚሰራው ለማለት ያክል ነው። የፕላትፎርሙ ስም ቻት ጂፒቲ ኤግዛም የሚባል ነው ማለት ነው። ይሄን ተጠቀሙ። እንደተጨማሪ ደግሞ ሌላ ከፈለጋችሁ ጎግል ባርድም የሚባል አለ። ጉግል ባርድ በሉትና ይቺ ጊኒሚ የምትባል ጊኒ ሚኒ የምትባላለች፣ ይችም ተመሳሳይ ናት። አሁንም በዚህ ገብታችሁ ጥያቄ ትሪክ ኢኩዌሽንስ ብትሰጡት መልሱን ሶልቭ ያደርገዋል። ብዙ ጊዜ ቻት ጂፒቲ ነው ብዙ ኮመን የተለመደው፣ ግን ብዙ ናቸው። ኤአይ በርካታ ናቸው በአይነታቸው። አሁን የዚህን መልስ ይሰራል ማለት ነው። እዚህ ጋር ሶልቭ ኢት ትእዛዝ ጨምሩበት። ፕሊዝ ሶልቭ ኢት፣ ፕሊዝ ኳልኩሌት ኢት ምናምን ስትሉት ይኸው ይሰራዋል ማለት ነው። ስለዚህ ኤግዛም ቻት ጂፒቲ ጽፏት ይችኛዋ እንድትመጣላችሁ ኤግዛም ቻት ጂፒቲ በሉት። ይቺ የመጀመሪያዋ ናት። ይችን ተጠቀሙባት ማለት ነው። ሁለተኛው ትንሽ የሚያስቸግራችሁ ከሆነ ኢሜይል ምናምን ዩዘር ኔም ይጠይቃልና ይሄኛው ደግሞ በጣም ቀላል ነው። ጉግል ባርድ ጂሚኒ የምትል ትመጣላችኋለች። ጂሚኒ ላይ ገብታችሁ ጥያቄውን እንደፈለጋችሁ መጠየቅ ነው ማለት ነው። ሁሉንም ይመልሰዋል ብያቸዋለሁ። አጠያየቃችሁን ብቻ እናንተ ኢሜጅ ከሆነ ኢሜጅ ስጡት፣ በቃል ከሆነ በቃል ጠይቁት። እሱ
መልስ ይሰጣችኋል። ማብራሪያ ከፈለጋችሁ ለምሳሌ what is father in law means እዚህ አይነት ነገሮች ሁሉ ይሰራል። ይኸው father in law is the father of your spouse exactly ያውን ትክክል ነው መልሱ ማለት ነው። እዚህ ሊያመጣላችሁ ይችላል። ብዙ ነገር ጥያቄ አውጡልኝ ብትሉት ብዙ ነገር ይሰራል። መልካም የፈተና ጊዜ ተጠቀሙበት። እናመሰግናለን። ተጠቀሙበት ማለት ግን ፈተና ላይ እንሰራለን ብላችሁ እንዳትያዙ፣ ችግር እንዳትፈጥሩ አደራ እያልኩኝ መልካም የፈተና ጊዜ። በድጋሜ ከፈተና መልስ ነገ ግብረ መልስ ጠይቃቸዋለሁ።